መተትና የክርስቶስ ድል። በመተት ትሰጋለህ? በሰው ድግምት ሕይወቴ ይበላሻል ብለህ ትፈራለህ? ኦርቶዶክስ ግን መተት የለም አትልህም። ከመተት በላይ የሆነ ኃይል አለ ነው የምትልህ። መተትና ድግምት በዘመናችን ብዙዎችን የሚያስጨንቅ ቤተሰቦችን የሚበትንና ሰላም የሚነሳ የጨለማ ሥራ ነው። ስለ መተት ቤተክርስቲያን ምን እንደምታስተምር ታውቃለህ? መተት የሰይጣን ደካማ መሳሪያ ነው። አንተ ግን የንጉሥ ልጅ ነህ። የማይደፈር ማኅተም አለ። አዎ፣ በቅዱስ ሜሮን የታተመ በሥጋውና በደሙ የከበረ ሰው ላይ መተት እንደ ሰም ይቀልጣል። ድግምቱ የሚሠራው እግዚአብሔርን ስንረሳና ጥበቃውን ስንተው ብቻ ነው። ቤተክርስቲያን መተትን የምታጠፋው በታላቅ ጸሎትና በጸበል ነው። ጸበል ዝም ብሎ ውሃ ሳይሆን የጨለማን ኃይል የሚያቃጥል ሰማያዊ እሳት ነው። መተት የሚበረታው በፈሪ ሰው ላይ ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ብለህ ስትቆም የድግምት ሰንሰለት ይበጣጠሳል። ስለዚህ ወደ መተተኛና ወደ ጠንቋይ አትሂድ፣ የጨለማን ደጅ አታንኳኳ። ይልቅ ወደ እናትህ ቤተ ክርስቲያን እና ንስሐ ግባ፣ ቁረብ። ያን ጊዜ የትኛውም መተት ሊያገኝ አይችልም። ተዋህዶ የድል አክሊል ናት። በእምነትህ ጽና።